ፌደራል ወንጀል ምርመራ የሚገኙ የአማራ ብሔር ተወላጆች ያደረሱንን ጽሁፍ ነው የምናቀርብላችሁ። የአማራ ብሔር ተወላጆች ከፍተኛ ስቃይ ላይ መሆናቸውን ለአንከር ሚዲያ የደረሰው መልእክታቸው አመላክቷል። ዋነኛም የማሰቃያ ቦታ ከሆነውና ገላን ከሚገኘው የልዩ ኃይል ካምፕ ባለፈው አርብ ወደ ሜክሲኮ አደባባይ የፌደራል ወንጀል ምርመራ የመጡ 25 እስረኞች ከፍተኛ የአካል ጥቃት እንደተፈጸመባቸው፣ ጥፍራቸው እንደተነቀለ፣ መራመድ የማይችሉ አምሯቸውን እየሳቱ እንደሚገኙባቸው ነው በጽሁፍ ከታሳሪዎቹ ለአንከር ሚዲያ የደረሰው መረጃ የሚያመለክተው። ለበርካታ ቀናት የት እንደታፈነ ሳይታወቅ የቆየው አቶ ኤርሚያስ ሞክሪያም ባለፈው አርብ ከገላን የልዩ ኃይል ካምፕ ወደ ፌደራል ወንጀል ምርመራ ከመጡት 28 የአማራ ተወላጆች ማለት እንደሚገኝበት ከስም ዝርዝሩ ለማወቅ ተችሏል። በድብቅ ወጥቶ እጃችን የገባው የእስረኞቹ መልእክት ላይ እንደተገለጸው በገላን የልዩ ካምፕና በወንጀል ምርመራ ክፍል በሚደረገው ድብደባና በተለያዩ መሳሪያዎች በሚፈጸሙት ማሰቃየቶች ራሳቸውን የሳቱትን ጨምሮ የአካል ጉዳት የደረሰባቸው እስካሁን ሕክምና ተነፍገው በከፍተኛ ስቃይ ውስጥ ይገኛሉ። እነዚህም እስረኞች ያደረሱንን መልእክት ቀጥለን በሙሉ እናቀርበዋለን። በከተማ ከምሽቱ 3 ሰዓት በኋላ በአዲሱ የደህንነት ጥበቃ ግብረ ኃይል ቁጥጥር ስር ትወድቃለች ይላል ጽሁፉ። ይህ ግብረ ኃይል ከአንድ ዓመት ወዲህ የተደራጀ የኦሮሞ ተወላጆች ብቻ የሚገኙበት እንደሆነ ተረድተናል። ግብረ ኃይሉ በተናጠል እንጂ በግብረ ኃይል አንጻር ዕውቅና የሌለው ቢሆንም የጭካኔ ተግባር በመፈጸም በተለይም የአማራ ተወላጆችን አፍኖ በመውሰድና በማሰቃየት ልዩ ኦፕሬሽን የሚያከናውን ነው። ከፌደራል ፖሊስ፣ ከብሔራዊ መረጃና ደህንነት፣ ከኦሮሚያ ፖሊስ ልዩ ኃይል፣ ከመከላከያ ደህንነት መምሪያ የተውጣጡ የኦሮምኛ ቋንቋ ተናጋሪ የሆኑ ሰዎች የሚመሩት ልዩ የሆነ ግብረ ኃይል እንደሆነም ታውቋል። ከምሽቱ 3 ሰዓት በኋላ የአዲስ አበባ መግቢያና መውጫ ዋና ዋና ቦታዎች በሙሉ በዚህኛው ግብረ ኃይል ቁጥጥር ስር ይሆናሉ። እነዚህ የአዲሱ ግብረ ኃይል አባላት ጠዋት በ12 ሰዓት ላይ ወደ መደበኛ ቦታቸው ተመልሰው መደበኛ ስራቸው ላይ ይገኛሉ። ከቅርብ ጊዜ ወዲህ በተለይም የአማራ ተወላጆች ላይ የሚካሄደውን መጠነ ሰፊ አፈናና አፈሳ የሚፈጽመው በዚሁ ልዩ ግብረ ኃይል አማካኝነት እንደሆነ ይታመናል። በገላን ልዩ ኃይል ካምፕ የሚካሄደው ግፍ ተነግሮ ተዘርዝሮ የሚያልቅ አይደለም። በዋት ዘመን የሚታወቁት የማሰቃያ ቶርቸር አይነቶች በሙሉ እንዲሁም አዳዲስ የጭካኔ እርምጃዎች ተጨምረው በተለይ በአማራ ተወላጆች ላይ እየተፈጸመ እንደሆነ አረጋግጠናል። ከምሽቱ 3 ሰዓት ጀምሮ ቦታውን የሚረከቡት የልዩ ግብረ ኃይል አባላት ከተለያዩ አካባቢዎች ታፍነው የመጡ የአማራ ተወላጆች ላይ ምርመራ ያካሂዳሉ፣ ይዘልፋሉ፣ ይደበድባሉ፣ ያስቃያሉ፣ በጉጠት ጥፍር ይነቅላሉ፣ ጠረኑ የሚሰነፍት ቆሻሻ ጨርቅ አፍ ውስጥ ከተው በጎማ ሲገርፉ ያድራሉ። በብረት ቦክስና ፌሮ ገላ እስኪተለተልም ይቀጠቅጣሉ። አብዛኛው ማሰቃየት የሚፈጸመው በገላን የልዩ ኃይል ካምፕ ሲሆን እዚያው በሚገኝ መጋዘን ውስጥ እስረኞች ታጭቀው እንዲያድሩ ይደረጋሉ። ለ15 ቀናት፣ አንዳንዶቹ ለ20 ቀናት፣ ለ1 ወር እስከ 2 ወራት በሚዘልቅ ሁኔታ እጃቸው በካቴና ታስሮ አይናቸው በጨርቅ ተሸፍኖ ምርመራ የተደረገባቸው እስረኞች አሁን ላይ ራሳቸውን ስተው በሰው ድጋፍ የሚንቀሳቀሱ ናቸው። ምርመራው ብዙ ጊዜም የሚካሄደው በሌሊት ነው። የልዩ ግብረ ኃይል አባላቱ መጡ ማለት ቶርቸር ስቃይ አለ ማለት ነው። ቃላት አይገልጸውም። ጭካኔው የሰው ልጅ ሆኖ መፈጠርን ያስመርራል። በምርመራ ወቅት ያለማቋረጥ ድብደባና በኤሌክትሪክ ገመድ እየተጠበሰ አንድ ሰው ለበርካታ ሰዓታት እየተሰቃየ የሚጠየቀው የአማራ ሕዝብ መፈንቅለ መንግስት ለማድረግ በህቡ ተደራጅቷል። አንተ የትኛው ቡድን ነው የምትመራው? የትኛው ቡድን ውስጥ ነው ያለኸው? ከፋኖች ጋር ትገናኛለህ? ከዶክተር ወንደሰን አሰፋ ጋር ተገናኝታችሁ ታውቃላችሁ? መስከረም አብራንስ አዲስ አበባ ውስጥ ያለው አደረጃጀት እነማን አሉበት? መዋቅሩ እንዴት እየሰራን ያለው? የሚሉ ጥያቄዎች ከማያቋርጥ ድብደባና የኤሌክትሪክ ሽቦ ግርፋት ጋር ለታሳሪው ይቀርባሉ። ከብሔር ጋር በተያያዘ የሚጠቀሙት ቃላት ዘለፋቸው እዚህ ላይ መጥቀስ አያስፈልግም። እነሱ ለተናገሩት ራሱ በጣም የሚያሳፍር፣ አንድን ህዝብ በዚህ ደረጃ መዝለፍና መሳደብ እጅግ አስነዋሪ በመሆኑ አንጠቅሰውም። ነገር ግን ከወሬና ከፉከራ በቀር ምን ታመጣላችሁ የሚለው ከሁሉም መርማሪዎች አፍ የማይጠፋ ነው። የሚሳደቡት የሚዘልፉት አንድ አይነት ነው። ተጽፎ የተሰጣቸውና አጥንተው የመጡት ነው የሚመስለው። በስሜት ገንፍለው
የሚሳደቡት እንዳልሆነ አንዳንዴም እስረኞች ስንገናኝ እናወራለን። ድብደባው በጎማ በብረት ብቻ የሚቆም አይደለም። ከኤሌክትሪክ ጋር በተገናኘ ሽቦ ሰውነት ላይ እያሳረፉ ስጋ እየተጠበሰ ከገላችን ጢስ እየታየ የምንገረፈው እጅግ የሚያሰቃይ ነው። ህመሙ ህሊናን የሚያስትም ነው። በግርፋት ደክሟቸው መቆምና መቀመጥ የማይችሉ አቅም አጥተው የቀረበላቸውን ዳቦ መብላት አቅቷቸው በፖሊስ ክፍል ተወስደው በጉልኮስ ነፍስ እንዲዘሩ የተደረጉ በርካቶች ናቸው። አንዳንዶቹ ራሳቸውን እንደሳቱ ለቀናት ይቆያሉ። አእምሯቸውን ስተው በራሳቸው መጸዳዳት አቅቷቸው በተኙበት የሚያመልጧቸው ጓደኞቻችን አሉ። ደም እየሸኑ ዛሬም ድረስ ሕክምና ያላገኙም አሉ። በተለይ ሴቶች እስረኞች በዚህ አንጻር ከፍተኛ ስቃይ ውስጥ ናቸው። እኛም ከዚህ ሁሉ ስቃይና ቶርቸር በኋላ ወደ አዲስ አበባ ወንጀል ምርመራ ተወሰድን። እዚያም ከገላን የተሻለ ቢሆንም ከስቃይና ከግርፋቱ ሊገላግሉን አልቻሉም። ባለፈው አርብ 28 የሚሆኑ የአማራ ተወላጆች ከ3 ሳምንት የገላን ሰቆቃ በኋላ ወደኛ መጥተው ተቀላቅለውናል። በገላን የማሰቃያ ካምፕ በቆዩባቸው ጊዜያት በኤሌክትሪክ ሽቦ ሲገረፉ እንደቆዩ፣ ጥፍራቸው መነቀሉን፣ በየሌሊቱ ቶርቸር እየተደረጉ እንደነበሩ ገለጹልን። እኛ ያየነውን መከራና ስቃይ ደርሶባቸው እንደመጡ አውቀነዋል። ከመሃላቸው አንዲት ሴት አሁንም ድረስ በአፍና በአፍንጫዋ የሚፈሰው ደም መቆም አልቻለም። ሕክምና ተከልክላ እየተሰቃየች ነው። አንድ የሰቆጣ ልጅ አእምሮን ስቶ ነበረ ከገላን ያመጡት፣ መራመድ አይችልም። ሌሎቹም በርካቶቹ ከደረሰባቸው ስቃይና ቶርቸር የተነሳ ምግብ መቅመስ እንኳን የሚችሉበት አቅም የላቸውም። ይህ ሁሉ አሰቃቂ ድርጊት የሚፈጸመው አዲስ አበባ አጠገብ ባለችው የገላን ልዩ ካምፕ ውስጥ ነው። ከሌሎች ጓደኞቼ እንደሰማሁት በየቦታው የአማራ ተወላጆች በየማጎሪያ እስር ቤቱ ታጭቀዋል። ከፍተኛ ስቃይ የደረሰባቸው ነው። ይህን አስከፊ ግፍ የሚፈጽሙት በሙሉ ኦሮምኛ ቋንቋ ተናጋሪ ናቸው። አንዳንዶቹን በተመለከተ ስማቸውን ለማወቅ ሞክረናል። ከብሔራዊ መረጃና ደህንነት አቶ ጥላሁን የሚባል ሰው ዋነኛው ነው። ከፌዴራል ፖሊስ ረሺድ የተባለ ኢንስፔክተርም ይገኝበታል። ኮማንደር ተስፋዬ የሚባል ገራፊና መርማሪ አለ። ኢንስፔክተር ኢፋ የተባለውም እንደዚሁ በስም የሚታወቅ ገራፊያችን ነው። ሁሉም የኦሮሞ ተወላጆች ናቸው። የኦሮሚያ ልዩ ኃይል ደግሞ የገላንን ካምፕ ዙሪያውን ይጠብቃል። በአጠቃላይ ከፍተኛ ስቃይ ውስጥ መሆናችንን የኢትዮጵያ ሕዝብ እንዲያውቅልን እንፈልጋለን። አንዳንዶች የሚጠይቃቸው ዘመድ የላቸውም። ወላጆች፣ ቤተሰብ የት እንዳሉ እንኳን አያውቁም። ሁሉ ነገር የጨለመብን ሆነን ባልዋልንበት ባልሰራነው ወንጀል ግፍና ስቃይ እየደረሰብን ነው። ተመልካቾቻችን ቀደም ሲል የተከታተላችሁት ከፌዴራል ወንጀል ምርመራ በስቃይ ላይ ያሉ የአማራ ተወላጆች በድብቅ ጽፈው ለአንከር ሚዲያ ያደረሱትን ጽሑፍ ነበረ። ከእስረኞቹ መልእክት ላይ ለመረዳት እንደተቻለው ይህን ሁሉ ስቃይ የሚያከናውነው ልዩ ግብረ ኃይል ኦሮ አቢቹ በሚል የተደራጀውና በቅርቡ የተጋለጠው ስውር የአፋኞች ቡድን መሆኑን ማረጋገጥ ተችሏል።